እስካሁን በለቀኳቸው ቪዲዮዎቼ ስር በተደጋጋሚ አንድ ኮሜንት ይደርሰኛል። በርቀት ፍቅር ላይ ላለን ሰዎች ምን እናድርግ የሚል ኮሜንት በተደጋጋሚ ተመልክቻለሁ። ዛሬ ይህንን ጥያቄ ለመመለስ በዚህ ቪዲዮ መጥቻለሁ ማለት ነው። ቤተሰቦቼ እንደምን አላችሁ? ተመስገን አብይ ይባላለሁ። የሳይኮሎጂ ባለሙያ ነኝ። በዚህ ሙያ ውስጥ ወደ 9 ዓመት ያክል ቆይቻለሁ። እኔም እንደ ግለሰብ ብዙ የተጠቀምኩበት፣ የተማርኩበት፣ የኖርኩበት ሙያ ነው። በዚህ ቪዲዮ ላይ ዛሬ 10 ቁልፍ ነገሮችን አጋራችኋለሁ። እነዚህ 10 ቁልፍ ነገሮች ማለት የርቀት ፍቅራችሁን ለመገንባት ለማስቀጠል ፍሬያማ ለማድረግ የሚጠቅሟችሁ ቁልፍ ነገሮች ናቸው። ሰብስክራይብ በማድረግ ተጀምራላችሁ። እንደተለመደው ከወደዳችሁ ደግሞ ሼር በማድረግ ትጨርሳላችሁ። የተለየ ሐሳብ ጥያቄ ካላችሁ ደግሞ ኮሜንት ላይ በመጻፍ እንድታሳውቁኝ ስል እጠይቃችኋለሁ ማለት ነው። ወደ 10 ነጥቦች እንግባ። የመጀመሪያው ርቀት ላይ ያላችሁ ሰዎች የርቀት ፍቅራችሁን ለመገንባት እንድትረዱ የሚያስፈልገው ነገር የርቀት ፍቅር በጣም ከባድ መሆኑን ልትረዱ ያስፈልጋል። ቀላል ነገር አይደለም። የርቀት ፍቅር የአካልም ጭምር ቀላል አይደለም። ብዙ ሂደቶች አሉት። ብዙዎች የማይሳካላቸው ብዙ ቻሌንጅ የሚያደርጓቸው ነገሮች ስላሉት ነው። አብሮ መቀጠሉ ብቻ ሳይሆን በመቀጠሉ ውስጥ ፍቅርንም ማስቀጠል ሌላኛው ተግዳሮት ነው። የርቀት ፍቅር በአካል ተገናኝተን የምናወራበት፣ የምንተቃቀፍበት፣ እጅ ለእጅ የምንያያዝበት፣ አይኖችሽን እያየ እንደሚወድሽ የሚነግርበት አይደለም። እንዲህ አይንሽን እያየ ተረድቼሻለሁ፣ እወድሻለሁ፣ ታስፈልግኛለሽ የሚልሽ አይደለም። እሱን ማግኘት መታደል ነው። የሆነ ስሜት ቢኖረን አጠገባችን ሆኖ የሚረዳን ሰው የለም። ላጋራ ብትል የሆነ ጉዳይ አጠገባችን ሰው የለም። በርቀት ነው ያለ ነው። የርቀት ፍቅር እጅግ በጣም አስቸጋሪና አታካች የሆነ ሂደት ያለው ነው። ቢሆንም ግን የእውነት የምትወጂው ከሆነ የእውነት የምትወዳት ከሆነ የእውነት አብራችሁ መቀጠል የምትፈልጉ ከሆነ የርቀት ፍቅር ይሰራል። ኖርማል ከሆነ ግን ቀነስ ያለ መጠነኛ መውደድ ብቻ ከሆነ ግን ያለው የርቀት ፍቅር ላይ ልትቸገሩ ትችላላችሁ፣ ውጤታማ ላትሆኑ ትችላላችሁ ማለት ነው። የመጀመሪያው እንድትረዱ የምፈልገው ነገር የርቀት ፍቅር የሚሰራው የእውነት የምትወዱት ሰው ጋር ብቻ እንደሆነ ማሰብ አለባችሁ። ከዛ ውጪ ያሉ ጊዜያዊ ሁኔታዎችን ለማሳለፍ ጊዜያዊ ስሜት ለማሳለፍ ካልሆነ በስተቀር እውነተኛ የሆነ ፍቅር ለመገንባት የርቀት ፍቅር አይመችም። ብዙ ነገሩ አስቸጋሪ ነው። ዛሬ 10 ቁልፍ ነገሮች እነግራችኋለሁ። በቀጣይ ደግሞ ወንድ በርቀት ፍቅር ላይ ምን እንደሚቸገር፣ ሴት ምን እንደምትቸገር፣ የርቀት ፍቅር ምን ጥቅምና ምን ጉዳት እንዳለው ተከታታይ የሆኑ ቪዲዮዎችን የምሰራላችሁ ይሆናል። የመጀመሪያው የርቀት ፍቅር ከባድ ነው። የእውነት ማፍቀራችሁን እርግጠኛ መሆን አለባችሁ። ካልሆነ በጣም ያደክማችኋል፣ ያሰለቻችኋል፣ ብዙ ነገራችሁ እንድታጡ ያደርጋችኋል። በጣም ያልተፈለገ ተስፋ መቁረጥ ውስጥ፣ ያልተፈለገ ድካም ውስጥ፣ ያልተፈለገ መዛል ውስጥ እንዳትገቡ የእውነት ማፍቀራችሁን እርግጠኛ መሆን አለባችሁ። ይህንን እርግጠኛ ከሆናችሁ ወደ ቀጣዩ ስቴፕ መሄድ እንችላለን። እርግጠኛ ካልሆናችሁ ግን እዚህ ላይ ይብቃኝ ብላችሁ ማቆም ይገባችኋል ማለት ነው። እርግጠኛ ናችሁ ብዬ ላስብና ወደ ሁለተኛው ልለፍ። ሁለተኛው በርቀት ፍቅር ላይ ስትሆኑ በጭራሽ የጽሁፍ መልእክት መላላካችሁን ማቆም አለባችሁ። የጽሁፍ መልእክት አይሰራም። ይኸውላችሁ ከምታደርጓቸው የጽሁፍ መልእክቶች ውስጥ ከ90% በላይ የሚሆነው አይሰራም ወይም ደግሞ የሚፈለገውን ውጤት አያመጣም። የርቀት ፍቅር ላይ ነው ያላችሁት። ጽሁፍ ስሜት የለውም፣ ድርጊት ብቻ ነው። የሆነውን ጉዳይ ለማሳወቅ ብቻ ነው፣ ኢንፎርሜሽን ለመስጠት ብቻ እንጂ በውስጡ የሚይዘው ክብደትም ሆነ ህይወት አይኖረውም። መሆን ያለበት ቪዲዮ ኮል ነው ወይም ፎቶ ነው። የምታስቀምጧቸው ነገሮች ካሉ በጽሁፍ አይደለም፣ በፎቶ ማስቀመጥ፣ በድምፅ ማስቀመጥ፣ በቪዲዮ ማስቀመጥ ትችላላችሁ። ከዛ በተጨማሪ የምትግባቡበት መንገድ በተቻለ መጠን ቀጥታ በድምፅ ወይም በቪዲዮ መሆን አለበት። ለምንድን ነው ይሄ መሆን ያለበት? በአካል ሲሆን በጣም የተሻለ የሚሆነው ከርቀት ፍቅር ለምንድን ነው? በአካል የዛን ሰው ሁሉም ነገር ታያላችሁ። በርቀት ሲሆን ግን ከተነገራችሁ ውጭ አታዩም፣ እንድታዩ ከተላከላችሁ ውጭ አታዩም። ስለዚህ አትሊስት ስናወራ እንኳን በቪዲዮ ማውራት አለብን። ያ በአካል ያለውን የተወሰነ ያክል ከቨር ያደርግልናል፣ የተወሰነ ያክል ይይዝልናል ማለት ነው። በምንም ተአምር በቪዲዮ ኮል ማውራት የማይፈልግ ሰው ጋር ከሆነ የቆያችሁ ያላችሁት ይሄ አጠራጣሪ ነገር አለው። በድምፅ ብቻ የሚያወራችሁ ሰው፣ አንዳንድ ሰው ደግሞ በቻት ብቻ ያወራችኋል። ስራዬ እንዲህ ስለሆነ ነው፣ እንዲህ ስለማይፈቀድ በዚህ ምክንያት ሆኜ ነው ይልና ቻት ብቻ ነው የሚያደርገው። ካለፈ ደግሞ ቮይስ ብቻ ነው የሚያደርገው። በምንም ተአምር ቪዲዮ ኮል ለማድረግ ፈቃደኛ ካልሆነ ሰው ጋር የረጅም የፍቅር ህይወት በርቀት መገንባት አይቻልም፣ አስቸጋሪ ነው። በተአምር የጽሁፍ መልእክት በመላላክ የፍቅር ህይወት እገነባለሁ ብላችሁ እንዳታስቡ።
ቪዲዮ ኮል መሆን አለበት ወይም በድምጽ መሆን አለበት ወይም ደግሞ በፎቶ መቀመጥ መቻል አለበት። ይሄ ሁለተኛው በርቀት ፍቅር ላይ ማወቅ መጠንቀቅ የሚገባችሁ ነገር ነው። ሶስተኛው በርቀት ፍቅር ላይ ልታስቡ የሚያስፈልገው ነገር ለቀቅ ማድረግ መቻል አለባችሁ። ለቀቅ አድርጉ። ለቀቅ አድርጉ። ለቀቅ አድርጉ ማለት ምን ማለት መሰላችሁ? በርቀት ፍቅር ላይ ከተነገራችሁ ውጭ አታውቁም። ምናልባት ያንን ሰው ከዚህ በፊት የምታውቁት ከሆነ ወይም ደግሞ ከሱ ጋር የሚተዋወቁ ስለሱ የሚያውቁ ሰዎችን የምታውቁ ከሆነ ጓደኛም፣ ዘመድም፣ ቤተሰብ ካወቃችሁ ነው እንጂ ከዛ ውጪ አዲስ የተዋወቃችሁትን ሰው ሶሻል ሚዲያ ላይ ኦንላይን ላይ ያወቃችሁትን ሰው እሱ ከሚነግራችሁ ውጭ ማወቅ አትችሉም። ያ ማለት የማታውቋቸው ብዙ ነገሮች አሉ። ስለ ውሎው አታውቂም፣ ስለ ስራው አታውቂም፣ ቤት ውስጥ ስላሉ ጉዳዮች፣ ስልኩ ላይ ስላለው ነገር አታውቂም፣ ስለሚለብሳቸው ስለምትለብሳቸው ልብሶች አታውቅም። የማናውቃቸው ነገሮች ይበዛሉ። ይሄ ስለሚሰማን ደግሞ ለመቆጣጠር እንሞክራለን። ቁጥጥር የፍቅር ዋና መርህ አይደለም። ብዙ ጊዜ ግን ከመጠን ያለፈ ፍቅር ይኖረንና ያንን ሰው የኛ የማድረግ ፍላጎት ይኖረንና ስንደዋወል ወይም ቪዲዮ ኮል በምናደርግበት ጊዜ ምንድነው ያረከው ዛሬ አንድ በአንድ ንገረኝ፣ እንዲህ አድርገህ ንገረኝ ብለን ለማስጨነቅ እንሞክራለን። መቆጣጠር ፍቅራችሁን ይገለዋል እንጂ አያሳድገውም። በተለይ የርቀት ፍቅር ላይ ሆናችሁ ቁጥጥር የማይሰራ ነገር ነው። አይደለም የርቀት ፍቅር ላይ በአካል እንኳን ሆናችሁ ቁጥጥር የሚሰራ ነገር አይደለም። አትቆጣጠሩ። ለቀቅ ማድረግ ሞክሩ፣ ለማመን ሞክሩ። ከዛም ያለፈ ሰዎች በመሃል እየገቡ ላንቺም የሚነግሩሽ ነገሮች ይኖሩ ይሆናል፣ ስለሱም ደግሞ የሚነግሩሽ የሚያወሩሽ ነገሮች ሊኖሩ ይችላሉ ይሆናል። እንደዚህ ከእናንተ ቁጥጥር ውጪ የሆኑ ብዙ ጉዳዮች አሉ። ሁሉን ነገር ተቆጣጥራችሁ በዚህ መንገድ ነው መሆን ያለበት እንዲህ ማድረግ ያለበት ይሄን ነው ማድረግ ያለብሽ እንዲህ ነው መሆን ያለበት የሚል ድርቅ ያለ መስመር ማበጀት ፍቅራችሁን ያጠፋዋል። ደስተኛ እንዳትሆኑ ያረጋችኋል። ብዙ ነገር ሉዝ እንድታረጉ ያረጋችኋል። በተቻላችሁ መጠን ዘና ለቀቅ ለማድረግ ሞክሩ ማለት ነው። አራተኛው የርቀት ፍቅራችሁን ለማስቀጠል የሚጠቅማችሁ ነገር ቀጣይ መቼ እንደምትገናኙ ልክ አሁን በምታወሩበት ሰዓት ላይ መወሰን አለባችሁ። ጥሩ ስሜት ሲሰማችሁ ወይ ደግሞ ሲመቻችሁ ወይም ደግሞ የተለየ ነገር ተፈጥሮ ማውራት ሲያስፈልጋችሁ አይደለም የምትገናኙት። ቀጣይ መቼ እንደምታወሩ፣ በምን መንገድ እንደምታወሩ፣ በድምጽ ነው፣ በቮይስ ኮል ነው፣ በቪዲዮ ኮል ነው፣ በምን እንደምታወሩ ወስናችሁ ነው መሄድ ያለባችሁ። ይሄ ሲሆን ይውላችሁ ቀጣይ እስክትገናኙ ድረስ ተጓጓላችሁ፣ ግንኙነቱ ይቀጥላል። ነገር ግን አሁን ላይ ማውራት ያለባችሁን ጉዳይ አውርታችሁ ቢሆን የምትጨርሱት ቀጣይ መቼ እንደምትገናኙ አእምሯችሁ ስለማያውቅ ግንኙነቱን አያስቀጥለውም። ሁለተኛ በመሃል የሚፈጠሩ ሁኔታዎች በመካከላችሁ ክፍተት እንዲፈጠር ያደርጋል። ያ ክፍተት ደግሞ እንዳትገናኙ ያደርጋችኋል። ሰበብ እንድትደረድሩ ያደርጋችኋል። እነዛ ሰበቦች ደግሞ ታማኝነታችሁን ያሳጣሉ። መታመናችሁን እየቀነሰባችሁ ይመጣል። መሆን ያለበት አሁን እያወራችሁ ባላችሁበት ሰዓት ላይ ቀጣይ መቼ እንደምትገናኙ ኢቭን ጎበዝ ከሆናችሁ ደግሞ በሳምንት ስንት ጊዜ እንደምታወሩ መቼ እንደምታወሩ ቋሚ የምትነጋገሩባቸው የምታወሩባቸው የምትገናኙባቸው ሰዓት ይኑራችሁ። ከዛ ውጭ ያሉት ሰዓቶች አጋጣሚ ሆኖ ከቻላችሁ ታወራላችሁ፣ ካልሆነም ደግሞ ይቀራል ማለት ነው። ወይም ድምፅ ታስቀምጣላችሁ ወይም ደግሞ ፎቶ ታስቀምጣላችሁ። ይህን ማድረጋችሁን በፍጹም እንዳትረሱ ማለት ነው። በተቀጣጠራችሁበት ሰዓት መገኘት ታዲያ በጣም ግዴታና ወሳኝ ነው። አንዳንዶቻችን ምንም ማለት አይደለም ትረዳኛለች ይረዳኛል ብለን በተቀጣጠርንበት ሰዓት አለመገኘት ልማድ አድርገነው ሊሆን ይችላል። መሆን የለበትም። እምነትን መገንባት በርቀት ፍቅር ላይ በጣም መሰረታዊ ነገር ነው። እምነታችሁን ካልገነባችሁ ፍቅራችሁ አይቀጥልም። መሆን ያለበት ምናልባት ከአቅማችሁ በላይ የሆነ ጉዳይ ገጥሟችሁ እንኳን ቢሆንና የማትችሉ ቢሆን ቀድማችሁ ማሳወቅ አለባችሁ። በጣም ይቅርታ እንዲህ አይነት ጉዳይ ስለገጠመኝ ነገ አልቻልኩም፣ በዚህ ቀን ግን ማድረግ እችላለሁ ብላችሁ የምትችሉበትንም ሰዓት ጭምር ማሳወቅ ያስፈልጋል። በዚህ መንገድ ፍቅራችሁን ማስቀጠል ይገባችኋል። ታዲያ በተደጋጋሚ ቀጠሮ እንዳትሰርዙ። እማትችሉ ከሆነ ሌላ ሰዓት መቀየር ነው ከመጀመሪያው እንጂ እችላለሁ እያላችሁ ሰዓቱ ሲደርስ አልችልም የምትሉ ከሆነ እምነት እንድታጡና ግንኙነታችሁ እንዲሻክር እንዲላላ ታደርጋላችሁ ማለት ነው። አምስተኛው በጣም ብዙ ሰዎች የሚጠይቁኝ ነገር ነው። ይሄኛው ርቀት ፍቅር ላይ ሆናችሁ ብቻ ሳይሆን ትዳር ውስጥ ያሉ ሰዎችም ጭምር የሚፈተኑበትና ግር የሚላቸው ነገር ነው። ይኸውላችሁ ኦንላይን በጣም ቻት አድርጋችኋል፣ በጣም ተነጋግራችኋል፣ በጣም ተግባብታችኋል፣ ተዋዳችኋል፣ ተዋውቃችኋል። በአካል ስትገናኙ ግን ኦንላይን የተቀራረባችሁትን ያክል አይደለም። ልክ በአካል ስትገናኙ በኦንላይን ስታስቡ ሄጂ አቀፈዋለሁ እንዲህ አረጋዋለሁ ያላችሁት በአካል ስትገናኙ እንደዛ አይደለም የምትሆኑት። ትንሽ
ዝም ትላላችሁ፣ ትደነግጣላችሁ፣ ግራ ያጋባችኋል። ምክንያቱም በአካል መገናኘትና ኦንላይን መተዋወቅ ልዩነት ስላለው ነው። በአካል ትንሽ ጊዜ ካሳለፋችሁ በኋላ ነው ኦንላይን ላይ የነበራችሁ ቀረቤታ የሚመጣው በአካል ፊዚካሊ ያላችሁ ኮሚኒኬሽን ከተደጋገመ በኋላ ነው። ኢቭን አንዳንዶቻችሁ በአካል 2 ጊዜም 3 ጊዜም ተገናኝታችሁ ሊሆን ይችላል። አብዛኛው ኮሚኒኬሽናችሁ ግን ዲስታንስ ሪሌሽንሺፕ ስለሆነ ኦንላይን ስለሆነ በአካል ስንገናኝ እንደ አዲስ ነው የሚሆነው። ኢቭን ባለትዳሮች እንኳን ወይ ሚስት ወይ ባል ከሀገር ወጥተው ወይም ደግሞ የሆነ ቦታ ለስራ ፊልድ ሄደው ሲመለሱ በፊት ከነበራችሁ የፍቅር ስሜት መቀጠል ይከብዳል። ለምን? ሌላ ቦታ ላይ ነው የነበሩት። የርቀት ፍቅርም እንደዛ ነው። ምንም እንኳን ፍቅርን ብንገላለጽ ኮሚኒኬት ብናረግ ፍላጎቶቻችን ብንገልጽ ብንግባባም በአካል ስንገናኝ ኦንላይን ያወራነውን ያክል ላይሆን ይችላል። በአካል ስትገናኙ ግር እንዳይላችሁ ማለት ነው። ያላያችኋቸው ለምሳሌ ቁመታቸውን ለምሳሌ ያፈቀርሽው ወንድ ቁመቱ ኦንላይን ስታይ ረጅም መስሎሽ ሊሆን ይችላል። ወይ ደግሞ ሊሆን ያሰብሽበት መንገድ ብቻ አለ። በአካል ስታገኙ ግን እንደዛ ላይሆን ይችላል። በቪዲዮ ስታዩ በፎቶ ስታዩ ፊቷ ጽድት ያለ ሊሆን ይችላል። በአካል ስታገኛት ትንሽ ደብዘዝ ሊልብህ ይችል ይሆናል። ትንሽ ብዥታዎች፣ ግሬታዎች ይፈጠራሉ። ጥያቄም ጭምር ሊፈጠር ይችላል። ያኔ በደንብ ጠጋ ብሎ ኮሚኒኬት እያደረጉ እነዚህ ነገሮች ማጥራት ያስፈልጋል ማለት ነው። ይሄ ለጥንቃቄ ያክል ማሰብ የሚገባችሁ ጉዳይ ነው። ወደ ቀጣይ እንለፍ።